ሰላም ውድ የኢትዮ ገጽ ሚዲያ ቤተሰቦች ሰላምታችን በያላችሁበት እንዲደርስ ተመኘን። የተመራረጡ አጫጭር ዜናዎችን እናሰማችኋለን። አብራችሁን ቆዩ። እገታ፣ ዝርፊያ፣ ሞት፣ ስደት፣ ረሃብና ጦርነት በኢትዮጵያ ተደጋግሞ የሚስተዋሉና የሚከሰቱ ብቻ ሳይሆን የተለመዱ ስለመሆናቸው በብዙዎች እየተነገረ ነው። እንዴት የሚለውን በስፋት ተመልክተነዋል። የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል አርሶ አደሮች አስጠንቅቀዋል። የግብርና ሚኒስቴር በበኩሉ የአፈር ማዳበሪያ አቅርቤያለሁ ብሏል። ታዲያ አርሶ አደሮች ለምን አስጠነቀቁ? ይህንንም እናሰማችኋለን። አነጋጋሪዋ የጣናነሽ ቁጥር 2 ጉዞ ከቻይና እስከ ናዝሬት ምን ገጠማት? በየመንገዱስ ህዝቡ ለምን ይቀበላታል? እንመለከተዋለን። ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤትን ጥሰው ገብተዋል። ተፈናቃዮቹ ሰላማዊ ሰልፍ አድርገው የፕሬዝዳንቱን ጽሕፈት ቤት ሰብረው ገብተዋል። መቀሌ ላይ ያለው አሁናዊ ሁኔታን በተመለከተም ምን ትመስላለች የሚለውን መረጃ ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እገታ፣ ዝርፊያ፣ ሞት፣ ስደት፣ ረሃብና ጦርነት በኢትዮጵያ ተደጋግመው የሚከሰቱና የሚስተዋሉ ብቻ ሳይሆኑ የተለመዱ ስለመሆናቸው በብዙዎች እየተነገረ ነው። በሀገሪቱ በተለያዩ አካባቢዎች በተለይም በአንዳንድ በኦሮሚያና በአማራ ክልል ሰዎች ይታገታሉ፣ ይዘረፋሉ፣ ብሎም ይገደላሉ። ለዚህም በምስራቅ ጎጃም በደብረ ማርቆስ ከተማ ስለተደረገው አሰቃቂ ግፍና የእገታ ወንጀል እንነግራችኋለን። በደብረ ማርቆስ ከተማ 1 ሚሊዮን ብር ካልሰጠሽኝ በሚል የእገታ ወንጀል የፈጸሙና ሲደራደሩ የነበሩ ተከሳሾች በእስር ስለመቀጣታቸው ተሰምቷል። ነገሩ የሆነው እንዲህ ነው። በደብረ ማርቆስ ከተማ ነዋሪ የሆኑት ግለሰቦቹ መጋቢት 10 ቀን 2017 ዓ.ም ከምሽቱ 1 ሰዓት ላይ በከተማው ውስጥ ከአንዲት ግለሰብ ቤት ውስጥ በኃይል ገብተውና አግተው 1 ሚሊዮን ብር እንድትሰጣቸው ይጠይቃሉ። ግለሰቧ በሰዓቱ ምንም ብር እንደሌላትና በቀጣይ ቀን የጠየቋትን ገንዘብ አፈላልጋ እንደምትሰጣቸው ታግባባቸዋለች። አጋቾቹም ገንዘቡን ከመስጠቷ በፊት ለጸጥታ ኃይልም ሆነ ለማንኛውም ግለሰብ ስለ ጉዳዩ ብትናገር እንደሚገድሏት በማስፈራራት ወጥተው ይሄዳሉ። ከወጡ በኋላም ከግለሰቧ ጋር የስልክ ንግግር እያደረጉ እሷም የተጠየቀችውን ገንዘብ መጠን እንዲቀንሱላት ትለማመናቸዋለች። ከብዙ የስልክ ልውውጥና መነጋገር በኋላ ገንዘቡ ወደ 300 ሺህ ብር እንደሚወርድላት መስማማታቸውን ነገሯት። ግለሰቧም መጋቢት 11 ቀን 2017 ዓ.ም ወደ ፖሊስ ጣቢያ በመሄድ ጉዳዩን በማመልከት ለገንዘብ ጠያቂዎች ደግሞ የጠየቁትን ብር እንደያዘችና የት መገናኘት እንዳለባቸው እየተነጋገረቻቸው እነርሱም መቀበያ ቦታቸውን እያመቻቹ ነበር። ገንዘብ ተቀባዮቹ ግለሰቧ ላይ ተደጋጋሚ ስልክ እየደወሉ ቦታ ይቀጥሯታል። መልሰው በመደወል የቀጠሯትን ቦታ ይቀይራሉ። ከ3 ጊዜ የቀጠሮ መቀያየር በኋላ ስውርና ምቹ ያልሆነ ቦታ ላይ ገንዘቡን ይዛ እንድትመጣ መቅጠራቸውና መስማማታቸውን ይገልጹላታል። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አባላትም ገንዘቡን ሊቀበሉ ሲመጡ በቁጥጥር ስር አዋሏቸው። ግለሰቦች በከተማው የእገታ፣ የዝርፊያና የግድያ ወንጀሎችን እንደሚፈጽሙ ተጠቁሞ ሲፈለጉ መቆየታቸውን ተገልጿል። ግለሰቦቹ ገንዘብ ሲቀበሉ እጅ ከፍንጅ ከተያዙ በኋላም በመጀመሪያ ቤታቸው በተደረገ ፍተሻ 2 ክላሽ ከ55 ጥይት ጋር 1 ሽጉጥና ጎራዴ መገኘቱን ተነግሯል። ፖሊስም ጉዳዩን አጣርቶ መዝገቡን ለአቃቢ ሕግ በመላክ ክስ ተመስርቶባቸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ሰኔ 3 ቀን 2017 ዓ.ም በዋለው ችሎት ተከሳሾች ሕጋዊ መንግስት መብታቸው ተከብሮ ክርክር ሲያደርጉ ቆይተው የአቃቢ ሕግ ምስክሮችን ሊያስተባብሉ ባለመቻላቸውና ወንጀሉን ስለመፈጸማቸው በሰውና በሰነድ ማስረጃ በመረጋገጡ አንደኛ ተከሳሽ በ21 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ በ16 ዓመትና ሶስተኛ ተከሳሽ በ15 ዓመትና በ2000 ብር መቀጣታቸውን ተገልጿል። ተከሳሾቹ በሌላ እገታ ወንጀል 600 ሺህ ብር በመቀበል በፈጸሙ የውንብድና ወንጀል ምርመራ ተጠርቶባቸው በፍርድ ሂደት ላይ መሆኑም ተገልጿል። ይህንን መረጃ ስናሰናድ ከብስራት ሬዲዮም ተጠቅመናል። የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል አርሶ አደሮች አስጠንቅቀዋል። የማዳበሪያ ዋጋ ካለፈው ዓመት ጋር ሲነጻጸር በእጥፍ በመጨመሩ ዋና ዋና የምግብ እህሎች ላይ ምርቱ እንደሚቀንስና የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠንቅቀዋል። ከዚህ ቀደም እስከ 8 ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ላይ ባለው የዋጋ ጭማሪ ምክንያት ከ2 ኩንታል በላይ መግዛት ባለመቻሉ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ሲሉ ተናግረዋል። አርሶ አደሩ ብዙም ለምግብ አገልግሎት የማይውሉ
እንዳይውሉና ማዳበሪያ የማያስፈልገውን ግብጦ የተባለ የእህል አይነት ለመዝራት እንደተገደዱም ተደምጠዋል። የምስራቅ ጎጃም ዞን አርሶ አደሮች በበኩላቸው በማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት ጦም የሚያድሩ የእርሻ ማሳዎች ሊኖሩ እንደሚችሉም አስገንዝበዋል። ባለፈው ዓመት 1600 ብር ይሸጥ የነበረው 50 ኪሎ ማዳበሪያ በዚህ ዓመት 3800 ብር እየተሸጠ መሆኑንም ተናግረዋል። ሌላው የዋግ ኽምራ ብሔረሰብ አስተዳደር የዳህና ወረዳ አርሶ አደሮችም እንደዚህ አይነት ነገር ገጥሟቸዋል። ይህ ደግሞ አርሶ አደሩን አማሮታል ይላሉ። ሌላኛው አርሶ አደር የተለያዩ ሰበቦችን እየፈለጉ የአንዱን ኩንታል ዋጋ እስከ 10 ሺህ ብር አድርሰውታል ሲሉም ተናግረዋል። በኦሮሚያ ክልል ደግሞ የአፈር ማዳበሪያ ከባለፈው በጀት ዓመት ትርፍ ማዳበሪያ አለኝ ሲልም መናገሩ ይታወሳል። መንግስት በበኩሉ በቂ የአፈር ማዳበሪያ አቅርቤያለሁ ሲል ተናግሮ ነበር። ወደ ሀገር ውስጥ እየገባ ያለው የአፈር ማዳበሪያም ጅቡቲ መድረሱም ተነግሯል። በዚህም 70 በመቶ የሚሆነው የአፈር ማዳበሪያ ወደ ሀገር ውስጥ መግባቱ ተዘግቦ ነበር። ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤትን ግቢ ጥሰው ገብተዋል። በመቀሌ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው ስለመግባታቸው ተዘግቧል። ዛሬ በመቀሌ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይና ከሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ስለመሆናቸውም እየተነገረ ነው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አልተሰጠንም ሲሉም በምሬት ተናግረዋል። ዛሬ ከጧቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽሕፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ሲሆን አሁንም ድረስ ምላሽ አላገኘንም፣ ምላሽ በቶሎ ይሰጠን ሲሉ በፕሬዝዳንት ጽሕፈት ቤቱ በር ሆነው ቅሬታቸውን እያቀረቡ ናቸው። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚህ አንወጣም ሲሉም ተናግረዋል። ይህን መረጃ እስካጠናከርንበት ድረስ የትግራይ ክልል ፕሬዝዳንት ጽሕፈት ቤት ምላሽ እንዳልሰጠ ልንጠቁማችሁ እንወዳለን። ጣናነሽ ቁጥር 2 ጀልባ መነሻዋን ከወደ ቻይና አድርጋ በቀይ ባህር በኩል አድርጋ ከዛም በጅቡቲ ወደብ አድርጋ የኢትዮጵያ ምድርን ከረገጠች ቀናቶች ተቆጥረዋል። ከጅቡቲ ወደብ በተሳቢ መኪና ተጭና ጉዞዋን ከጀመረች ቀናቶች ይቆጠሩ እንጂ መዳረሻዋ ወደ ሆነው ጣና ባህር ዳር አሁንም አልደረሰችም። የአፋርን በረሃ ቆራርጣ በመተሐራ በኩል አድርጋ በትናንትናው ዕለት ናዝሬት አዳማ ገብታለች። ጣናነሽ ቁጥር 2 ጀልባ አዳማ ስትገባ በፌዴራል ፖሊስና በሕዝብ አቀባበል ተደርጎላታል። ጀልባዋ አዳማ ስትገባ ብቻ ሳይሆን ከአፋር ጀምሮ እስከ አዳማ ድረስ በተለያዩ ከተሞች አቀባበል እየተደረገላትም ነው። ጀልባዋ በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አማካኝነት የሀገር ውስጥ የውሃ ትራንስፖርት እንዲታገለግል የታለመ ሲሆን 38 ሜትር ርዝመትና 188 ሰዎችን በአንድ ላይ የመጫን አቅም እንዳላትም እየተዘገበ ነው። ጀልባዋ በምታልፍባቸው መስመሮች ሁሉ የተዘረጋው የኤሌክትሪክ መስመር ይነሳል፣ የተተከሉ ታፔላዎችም ይፈርሳሉ። መርከቢቱም በታሳቢ መኪናዎች ተጭና እንደ ኤሊ ወደ ጣና እየተጓዘች ነው። ከ1 ሳምንትም በኋላ ጣና እንደምትደርስ ይገመታል። የቀድሞው የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን አምበልና አጥቂ ሙሉጌታ ከበደ ወሎየው የእግር ኳስ ጥበበኛ ሥርዓተ ቀብሩ ዛሬ ተፈጽሟል። የአስከሬን ሽኝት ፕሮግራምም ዛሬ ሰኔ 5 ቀን 2017 ዓ.ም ጀምሮ በአዲስ አበባ ስቴዲየም እንደተደረገና የቅዱስ ጊዮርጊስ ስፖርት ክለብ ትናንት እንዳስታወቀ ይታወቃል። ሥርዓተ ቀብሩም ዛሬ የተፈጸመ ሲሆን ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ሙሉጌታ ከበደ ባደረበት ሕመም ሳቢያ በሕክምና ሲረዳ ቆይቶ በትናንትናው ዕለት ከዚህ ዓለም በሞት ተለይቷል። ጎል አዳኙ ጥበበኛ አጥቂ ሙሉጌታ ከበደ ውልደቱና እድገቱ በወሎ፣ አገልግሎቱ ለቅዱስ ጊዮርጊስ ክለብና ለዋሊያዎቹ የኢትዮጵያ ብሔራዊ ቡድን ለረጅም ዓመታት ሲጫወት ቆይቷል። ሆኖም ዛሬ የቀብር ሥነ ሥርዓቱ ተፈጽሟል። ነፍሱ በገነት እንድታርፍ እንመኛለን። ለዛሬ ያሰባሰብንላችሁ መረጃዎች እነዚህን ይመስሉ ነበር። ቸርን ሰንብት።